ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ በሀገር ውስጥና በዓለም አቀፍ ደረጃ የተሰሙትን አዳዲስ ትኩስና ሰበር መረጃዎችን ይዘንላችሁ ቀርበናል። ዛሬ የምናያቸው በርካታ አንገብጋቢ ጉዳዮች አሉ። ከመቀሌ የተሰማው የግዳጅ አፈሳ ስጋት፣ የኢትዮጵያ የቡና ኤክስፖርት ያስመዘገበው አዲስ ስኬት፣ እንዲሁም ጠቅላይ ሚኒስትሩ ይፋ ስላደረጉት አዲሱ የመሶብ ዲጂታል መተግበሪያ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ እንድትሆኑ፣ ቪዲዮንም ደግሞ ላይክ በማድረግ እንድትጀምሩ እንጋብዛለን። አብራችሁን ቆዩ። በትግራይ ክልል መቀሌ ከተማ ውስጥ የግዳጅ አፈሳ ወይም ወጣቶችን በኃይል የመመልመል ስራ መጀመሩን የዓይን እማኞችና የአካባቢው ነዋሪዎች ገልጸዋል። እንደ ወሬው ምንጭ ከሆነ ድርጊቱ በአካባቢው ወጣቶችና ወላጆች ላይ ከፍተኛ ስጋትና ድንጋጤን ፈጥሯል። የክልሉ ጊዜያዊ አስተዳደር ወይም የሚመለከታቸው የጸጥታ አካላት በጉዳዩ ላይ የሰጡት ይፋዊ ማብራሪያ ባይኖርም ወጣቶች ያለ ፍላጎታቸው እየተወሰዱ ነው የሚል አቤቱታዎች ከከተማዋ ነዋሪዎች እየተሰሙ ይገኛሉ። ይህንን ሁኔታ በክልሉ ያለው አንጻራዊ ሰላምና የወጣቶች የዕለት ተዕለት እንቅስቃሴ በእጅጉ እንደተገደበ ተጠቁሟል። ይህ በእንዲህ እንዳለ በትግራይ ክልል መቀሌ ከተማ ሰሜን ወረዳ ቀበሌ 05 እና 06 አካባቢ ወጣቶች በአውቶቡስ ሲወሰዱና የአካባቢው እናቶችና ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ ምስሎችና መረጃዎች በማህበራዊ ሚዲያ ተሰራጭተዋል። የአካባቢው ነዋሪዎች ለተለያዩ ሚዲያዎች እንደገለጹ ወጣቶቹ ከአውቶቡስ መናኸሪያቸውና ከሆቴሎች ተሰብስበው በኢላላ አንደኛ ደረጃ ትምህርት ቤት እንዲያድሩ ተደርገዋል። ከተሰበሰቡ መካከል አብዛኞቹ የመቀሌ ከተማ ነዋሪዎች እንዳልሆኑ፣ ከትግራይ ተወላጆች በተጨማሪ ለስራ ወደ ከተማዋ የመጡ የአጎራባች ክልል ነዋሪዎች እንደነበሩ ገልጸዋል። ነዋሪዎቹ አክለው በጠዋት ላይ ወጣቶች ሲወሰዱ የአካባቢው ሕዝብ በተቃውሞ የጫኗቸውን አውቶቡሶች በድንጋይ በመደብደብ እንቅስቃሴ ለማስቆም ሞክረዋል። ሆኖም ግን ጥረቱ አልተሳካም ብለዋል። ከተወሰዱት መካከል የጤና እክል ያለበት አንድ ወጣት በአካባቢው እንደቀረ፣ ሌሎቹ ግን ወዳልታወቀ የወታደራዊ ማሰልጠኛ ማዕከል መወሰዳቸውን ገልጸዋል። ከዚህም ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ የተከናወነውን አስገዳጅ ተግባር ያልካደ ሲሆን በትላንት ምሽት በትግራይ ቴሌቪዥን በተላለፉ አጭር መግለጫ በመቀሌ የተፈጸመውን አሰራር ከተቀመጠው አቅጣጫ ውጪ መሆኑን ገልጸዋል። የቢሮው ኃላፊ አብርሃም ሀጎስ የትግራይን የውስጥ አቅም ለማጠናከር ከተቀመጠው አቅጣጫ በሕግና በተማመን እንዲፈጸም እንጂ በኃይል የሚፈጸም እንቅስቃሴ አይፈቀድም ብለዋል። በኃይል የሚፈጸም እንቅስቃሴ ተቀባይነት የለውም። በመቀሌ የተፈጸመውም ተጣርቶ በፈጻሚው አካል ላይ ተገቢው እርምጃ እንዲወሰድ አቅጣጫ ሰጥቷል ሲሉ ገልጸዋል። ከቀናት በፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር የትግራይ ውስጥ የግዳጅ አፈሳ አለ የሚባል የተጋነነና የሽብርን ለመፍጠር ነው ሲሉ ተናግረው ነበር። እንዲሁም በተያያዘ ዜና በተንቢን አብዱዋዲ ከተማ ውስጥ ወጣቶችን ለአስገዳጅ ውትድርናና በምሽት በማፈስ ተግባር እየተፈጸመ እንደሚገኝ የቀድሞው የትግራይ ክልል ጊዜያዊ አስተዳደር የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንዳይ ገብረ ሕይወት የቪዲዮ ማስረጃ ዋቢ በማድረግ ይፋ አድርገዋል። እንደ ፕሮፌሰር ክንዳይ ገለጻ ይህ በወጣቶች ላይ ያነጣጠረ አስገዳጅ የሆነ መልመላ በአዩአዲ ብቻም ሳይሆን በክልሉ በተለያዩ አካባቢዎች በስፋት እየተተገበረ ይገኛል። ከዚህም ጋር ተያይዞ ትናንት በዚሁ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞቹ ላይ በወሰዱት የእስር እርምጃ ሳቢያም አገልግሎት ለማቆም መገደዱን አመላክተዋል። ይህ አይነቱ የሲቪል ተቋማት እንዲሁም በሰራተኞች ላይ የሚፈጸሙ የኃይል እርምጃዎች በክልሉ ሌሎች አካባቢዎችም በተመሳሳይ ሁኔታ እየተስተዋለ መሆኑን ጠቁመዋል። እየተፈጸመ ያለውን ድርጊት በጥብቅ ያወገዙ ሲሆን ይህም እብደት በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። በጉዳዩም ላይ ዝምታም መምረጥ ጥቃቱና የሕዝቡን ስቃይ የበለጠ እንደሚያበረታታ በመግለጽ የትግራይ ሕዝብ ዘላቂ ሰላም፣ ፍትህ፣ ተጠያቂነት እንዲሁም ተገቢውን ጥበቃ ሊደረግለት እንደሚገባም ጥሪያቸውን አስተላልፈዋል። ወደ ቀጣይ ዘገባችን ስናልፍ
ኢትዮጵያ በያዝነው በጀት ዓመት ከቡና ወጪ ንግድ ያቀደችውን ግብ በከፍተኛ ደረጃ ማሳካቷ ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን እንዳስታወቀው አገሪቱ ጥራቱን የጠበቀ ቡና ለዓለም ገበያ በማቅረብ በታሪኳ ከፍተኛ የተባለውን የውጭ ምንዛሬ ገቢ ማግኘት ተችሏል። ይህም ስኬት ሊመዘገብ የቻለው በሶስት ዋና ዋና ምክንያቶች እንደሆኑም ተጠቁሟል። የመጀመሪያው የገቢ ትስስር ማሻሻያ ነው። አርሶ አደሮችና ላኪዎች በቀጥታ እንዲገናኙ የተደረገው አሰራር ደላሎችን በማስቀረት ጥራቱን የጠበቀ ቡና በፍጥነት ለገበያ እንዲቀርብ አድርጓል። ሁለተኛው አዲስ የገበያ መዳረሻዎች ከቀድሞቹ ገዢዎች በተጨማሪ ወደ እስያና መካከለኛው ምስራቅ አዳዲስ ሀገራት የኢትዮጵያ ቡና በብዛት መላክ ተችሏል። ሶስተኛው የዋጋ እድገት በዓለም አቀፍ ደረጃ ለኢትዮጵያ ልዩ ጣዕም ላለው ቡና የሚሰጡት ዋጋ መጨመሩ ለገቢው እድገት ትልቅ አስተዋጽኦ አበርክቷል ተብሏል። ይህ የተገኘው ገቢ የሀገሪቱን የውጭ ምንዛሪ እጥረት በከፊል ለመቅረፍ እና የቡና አምራች አርሶ አደሮችን ተጠቃሚነት ለማረጋገጥ ትልቅ ሚና እንዳለው ተገልጿል። ወደ ቀጣዩ መረጃችን ስናልፍ በቴክኖሎጂው ዘርፍ ሀገራችን ወደ አዲስ ምዕራፍ ተሸጋግራለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ የመጀመሪያ የተዋሃደ የዲጂታል ህዝባዊ አገልግሎት መድረክ የሆነውን የመሶብ ሱፐር አፕ ወደ ስራ መግባቱን በይፋ አስታውቀዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው ይህ መሶብ የተባለው መተግበሪያ ከ185 በላይ የተለያዩ የመንግስት አገልግሎቶችን በአንድ መድረክ ላይ ያጠቃለለ ነው። ይህም ማለት ዜጎች እንደ የይለፍ ቃል፣ ፓስፖርት አገልግሎቶችን፣ የንግድ ፈቃድ ማውጣት፣ ማደስ እንዲሁም የተለያዩ የግብርና የክፍያ አገልግሎቶችን ያለምንም እንግልትና ቀጥታ በስልካቸው ማከናወን ይችላሉ። ይህ መተግበሪያ ከብሔራዊ ዲጂታል መታወቂያ ፋይዳ ጋር የተሳሰረ በመሆኑ ለአገልግሎት ፈላጊዎች እጅግ አስተማማኝ ዋስትና ይሰጣል። ይህ አዲስ አሰራር የመንግስት አገልግሎት ፈጣንና ቀልጣፋ ከማድረጉም ባሻገር በህዝባዊ አገልግሎቶች ላይ ይስተዋሉ የነበሩትን የመልካም አስተዳደር እጥረት፣ የእንግልትና የሙስና ክፍተቶችን በእጅጉ ይቀርፋል ተብሎ ታላቅ ተስፋ ተጥሎበታል። በመቀጠል የምናገኘው መረጃ በአዲስ አበባ ከተማ አስተዳደር የተከናወኑ ታላላቅ የኮሪደር ልማትና የወንዝ ዳርቻ የልማት ስራዎችን በስፋት የሚያስተዋውቅ ልዩ የፎቶ አውደ ርዕይ በይፋ ተከፍቷል። ይህ አውደ ርዕይ ከከተማዋን ፈጣን ሽግግር፣ ዘመናዊ የእግረኞች መንገዶች፣ የብስክሌት መስመሮች፣ ውብ መናፈሻዎችና አረንጓዴ ስፍራዎችን በምስል ለእይታ ያበቃ ነው። ልማቱ ከተማዋን ለነዋሪዎቿ ምቹ፣ ለቱሪስቶች ደግሞ ሳቢ ከማድረግ ባሻገር የህዝብ መዝናኛ ስፍራዎችን በከፍተኛ ሁኔታ ማሳደጉ ተገልጿል። ይህንን ውብ የአዲስ አበባ አዲስ ገጽታ የሚያሳየውን የፎቶ ኤግዚቢሽን በርካታ የከተማዋ ነዋሪዎችና እንግዶች እየጎበኙ ይገኛል። ተመልካቾቻችን ወደ ዓለም አቀፍ መረጃዎቻችን ስንሻገር በመካከለኛው ምስራቅ የተፈጠረው ውጥረት በከፍተኛ ሁኔታ ማየሉን የሚገልጹ መረጃዎችን እናገኛለን። ኢራን ከአሜሪካ ጋር የገባችው ስምምነት አልተከበረም በሚል የዓለም አቀፍን የነዳጅና የንግድ መስመር ወሳኝ ክፍል የሆነውን የሆርሙዝ ሰርጥን ለመዝጋት መዘጋጀቷን አስታውቃለች። ይህም ውሳኔ በዓለም አቀፍ ደረጃ በነዳጅ ዋጋ በእቃዎችም ስርጭት ላይ ከፍተኛ ቀውስ ሊያስከትል ይችላል በሚል በብዙ ሀገራት ዘንድ ታላቅ ስጋትን ፈጥሯል። በሌላ በኩል የኢራን ልዕለ ኃያል መሪ አያቶላ አሊ ካሚኒ የአስክሬን ሽኝት ፕሮግራም በሀገሪቱ ታላላቅ ባለስልጣናትና የሃይማኖት መሪዎች በተገኙበት በታላቅ ዝግጅት ተከናውኗል። ይህን ተከትሎ በሀገሪቱ የፖለቲካ ሽግግርና በቀጣይ ቀጠናዊ ግንኙነቶች ዙሪያ በርካታ የዓለም አቀፍ ተንታኞች የተለያዩ ግምቶችን እየሰጡ ይገኛል። በመጨረሻም ወደ ቴክኖሎጂና ሕግ ነክ መረጃዎች ስንሸጋገር ከአውስትራሊያ የተሰማው አዲስ መረጃ እናገኛለን። የአውስትራሊያ መንግስት እድሜያቸው ከ16 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያዎችን ክፍት የሚያደርግ የቴክኖሎጂ ኩባንያዎች ላይ የሚጣለው ከፍተኛ የገንዘብ ቅጣት በእጥፍ ማሳደጉን አስታውቋል። በዚህ መሰረት ህጉን በስልታዊ መንገድ በሚጥሱ ኩባንያዎች ላይ የሚጣለው ቅጣት ከ49.5 ሚሊዮን የአውስትራሊያ ዶላር ወደ 99 ሚሊዮን የአውስትራሊያ ዶላር ወይም 68 ሚሊዮን የአሜሪካን ዶላር ከፍ እንዲል ተደርጓል።
የሀገሪቱ ጠቅላይ ሚኒስትር አንቶኒዮ አልባኒዝ በሰጡት መግለጫ ታላላቆቹ የቴክኖሎጂ ኩባንያዎች ሕጉን ለማክበር በቂ ስራ እየሰሩ አይደለም በማለት ቅሬታቸውን ገልጸዋል። እንደ ኢንስታግራም፣ ፌስቡክ፣ ቲክቶክ፣ ዩቲዩብ እና ስናፕቻት ያሉ ታዋቂ መድረኮች ሕጉን በአግባቡ ባለመተግበራቸው ጥብቅ ምርመራ እየተደረገባቸው ይገኛል። ጥናቶች እንደሚያመለክቱት ከሆነ እገዳው ከተጣለ በኋላ ቢሆንም ወደ 85 በመቶ የሚሆኑ ታዳጊዎች አሁንም በልዩ ልዩ መንገዶች ማህበራዊ ሚዲያዎችን እየተጠቀሙ ይገኛሉ። ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይትና ሰበር መረጃዎች እነዚህን ይመስሉ ነበር። ዛሬ ካቀረብንላችሁ መረጃዎች መካከል በትግራይ መቀሌ የተሰማው የአፈሳ ስጋት፣ የሀገራችን የቡና ገቢ ታሪካዊ ስኬት እንዲሁም የአውስትራሊያ አዲሱ የቴክኖሎጂ ሕግ ይበልጥ ትኩረታችሁን የሳበው የትኛው ነው? አስተያየታችሁን ከታች በኮሜንት መስጫው ላይ እንድታጋሩ እንጋብዛለን። ይህን ቪዲዮ ከወደዳችሁት ላይክ በማድረጋችሁ እንዳትረሱ። እንዲሁም ሰበር መረጃዎች ሁልጊዜ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ ይሁኑ። ለወዳጅ ዘመዶቻችሁም ሼር በማድረግ መረጃዎችን ያጋሩ። በቀጣይ ዝግጅት በሌላ አዳዲስ ወቅታዊ መረጃዎች እስከምንገናኝ መልካም ቆይታ